ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለሰዓቱ የተመረጡ መደመጥ ያለባቸውን አጫጭር ሰበር መረጃዎችን ይዤላችሁ ቀርቤያለሁኝ። አብራችሁን ቆዩ። በዚህ በመረጃ ሰዓት ይዤ ከቀረብኩላችሁ አጫጭር ሰበር መረጃዎች መካከል የኤርትራ ፕሬዝዳንት የምዕራባውያን ፖሊሲ ዓለም አቀፍ ቀውስ እያስከተለ ነው ሲሉ ወቀሱ። ወደ ባህር ዳር ከተማ የመከላከያ ደህንነት ሰራተኞች ኦሮምኛ ተናጋሪ የሰራዊት አባላት እየገቡ መሆኑን መረጃ ደርሶናል ሲል አቶ ስንታየሁ ቸኮል አንድ ጥብቅ መረጃ አጋርቶናል። የአማራ ብሔራዊ ንቅናቄ ቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ከስራ አስፈጻሚነት መልቀቃቸውን አስታወቁም። የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳይ ዙሪያ ማምሻውን የሰጠው ሙሉ መግለጫንም የማስደምጣችሁናል። መሪ ወዳጁን በተመለከተ ከምስራቅ አማራ ፋኖ ወቅታዊ ጉዳይ የሰጠ መግለጫ ይዘናል። የአብን አመራሮችና አባላት በሙሉ እንደ ግለሰብ በዚህ ውስጥ እንደሌለውበት ልገልጽላችሁ ወዳለሁ ሲሉ አቶ ዩሱፍ ኢብራሂም መልእክት አስተላልፈዋል። እነዚህና ሌሎች አጫጭር ሰበር መረጃዎችን የማስደምጣችሁናል። እስከ ፍጻሜው አብራችሁን ቆዩ። ሰበር መረጃ ዶክተር ደሳለኝ ጫኔ ከአብን ስራ አስፈጻሚነት ለቀቁ። የአማራ ብሔራዊ ንቅናቄ ቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ከስራ አስፈጻሚነት መልቀቁን አስታውቋል። ሙሉ ሀሳቡ እንደሚከተለው ይቀርባል። አብን ባለፈው የካቲት አካሄዱት በነበረ ጊዜ አስፈጻሚ ሪፎርም ላይ ንቅናቄው በቀጣይ 3 ወር ውስጥ የሚያካሄደው ሪፎርም ተከናውኖ አዳዲስ አመራሮች እስኪመረጡ ድረስ ከ2 እስከ 3 ወር ላልበለጠ ጊዜ ወደ ስራ አስፈጻሚ እንዲመለስ የአብን ማዕከላዊ ኮሚቴ ወስኖ ነበር። ወደ አመራርነት የመመለስ ፍላጎት ባይኖረኝም የድርጅት ውሳኔ ስለነበር ውሳኔውን ተቀብዬ ቆይቻለሁ። ለአጭር ጊዜ የተመለስኩበት ጊዜ ስለተጠናቀቀ እንዲሁም ወደፊት ጊዜው ሲደርስ በመገልጽላችሁ ምክንያቶች ካለፈው ሳምንት ጀምሮ ከአብን ስራ አስፈጻሚ አባልነቴ በፈቃድ የለቀቁ ሲሆን በማዕከላዊ ኮሚቴ አባልነት ግን የአብን ሪፎርም በስኬት እስኪጠናቀቅ የሚቀጥል ይሆናል። ንቅናቄው ሪፎርም በአጭር ጊዜ ተጠናቆ አብን ተጠናክሮ ሲቆም ደግሞ ልክ ከአብን ሊቀመንበርነቴ በገዛ ፍቃዴ እንደለቀቁት ሁሉ የማዕከላዊ ኮሚቴ አባልነቴንም በገዛ ፍቃዴ በመልቀቅ አዳዲስ መሪዎች በማዕከላዊ ኮሚቴ ውስጥ እድል እንዲያገኙ ለማድረግ መወሰኔን እገልጻለሁ። አማራ በልጆቹ ትግል ሁለንተናዊ ህልውና ይከበራል ሲሉ ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው አጋርተዋል። ከዚሁ ጋር በተያያዘ መረጃ የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳይ ዙሪያ ማምሻውን የሰጠው ሙሉ መግለጫንም እንደሚከተለው አቀርባለሁ። ሀገራችን ኢትዮጵያ ያለውና ላይ አደጋ የጋረጠ ጦርነት ላይ መሆኗ ይታወቃል። ኢትዮጵያ ሀገራችንና ህዝቦቿ በአጠቃላይ በተለይም የጥቃቱ ቀጥተኛ ተጋፋጭ የሆኑት የአማራና አፋር ህዝብ የሽብር ቡድን በመራ የትግራይ ወራሪ ኃይል ከደረሰባቸው ከፍተኛ የሆነ ሰብአዊና ቁሳዊ ውድመት ሳያገግሙ ወራሪ ጦር ለሶስተኛ ጦርነት ዝግጅቱን ማጠናቀቁን የሽብር ቡድን መሪዎች በአደባባይ አውጀዋል። በዚህ ሀገራዊ አውድ ውስጥ ባለንበት ሰዓት ገዢው ፓርቲ በተለያዩ ሀገራችን አካባቢዎችና ክልሎች የህግ ማስከበር ዘመቻ ላይ እንደሆነ አውጀዋል። መንግስት የህግ ማስከበር ያለውን ዘመቻ በአማራ ክልልም እያከናወነ ይገኛል። ዘመቻው ከተለያዩ የህብረተሰብ ክፍሎች ትችትና ነቀፌታን እያስተናገደ የሚገኝ ሲሆን የአማራ ብሔራዊ ንቅናቄ አብን በየደረጃው ያለው መዋቅር በመጠቀም የመንግስት እርምጃ በንቃት ሲከታተል ቆይተዋል። በርካታ የሀገራችን ኢትዮጵያ አካባቢዎች እየተከሰተ ያለው የጸጥታ መደፍረስና የሰላም ጦት በአማራ ክልልም ተደጋግሞ ተከስቷል። ክስተቶቹ የክልሉን ህዝብ ማህበራዊ ረፍት ተነስተዋል። የአካባቢንም ሰላም፣ ጸጥታ፣ ንግድ፣ ኢንቨስትመንትና ማህበራዊ መስተጋብር እየተፈታተኑ ሲሆን በመንግስት መዋቅር ውስጥ ካለው ብልሹ አሰራርና አቅም ማጣት ጋር ተዳምሮ ክልሉን ለከፍተኛ የጸጥታ ስጋት ተጋላጭ አድርጎታል። ለክልሉ አለመረጋጋትና የጸጥታ መደፍረስ በርካታ ምክንያቶችን መጥቀስ ቢቻልም አንዱ ምክንያት በገዢው ፓርቲ ውስጥ ያለው ክፍፍልና የስልጣን ግብግብ ነው። በገዢው ፓርቲ ውስጥ የተፈጠረው ስንጥቅ የተለያዩ ህገወጥ ቡድኖችን ከጀርባ በማሰለፍና ለህገወጥ እንቅስቃሴዎች ሽፋን ለመስጠት ክልሉ እንዳይረጋጋና ህዝባችን የተደቀነበትን የህልውና አደጋ በሙሉ ትኩረት እንዳይመክት ምክንያት ሆኗል። በተጨማሪም መቀመጫቸውን በሀገር ውስጥና በውጭ ሀገር ያደረጉና በጠላት ኃይል አሰላለፍ ውስጥ የገቡ በጸረ ብልጽግና አቋም ሽፋን ለአሸባሪ ተነግ ስልታዊ ድጋፍ የሚያደርጉ ግለሰቦችና ቡድኖች ለክልሉ አለመረጋጋት ተጨማሪ ምክንያት መሆናቸውን አብን ይረዳል። በአማራ ብሔርተኝነት ጭንብል ዲጂታል ወያኔ በማህበራዊ ሚዲያዎች የሚመራው የማወናበጃ ዘመቻም ለክልሉና ለሀገር አለመረጋጋት ተጨማሪ ፈተና መሆኑን ፓርቲያችን ይገነዘባል። ፓርቲያችን አብን ሀገራችን ኢትዮጵያ እንደ ሀገር፣ አማራ እንደ ህዝብ የተጋረጡባቸውን የህልውና አደጋ
ለመቀልበስ በጦር ግንባር ከሚደረገው ዝግጅት ጎን ለጎን የጸጥታና የደህንነት ፈተናዎችን የደቀኑ ውስጣዊ ተግዳሮቶችን በጥንቃቄና ኃላፊነት በተሞላበት ሁኔታ መፍታት እንደሚያስፈልግ ያምናል። አብን ለህግ የበላይነት መከበር ቁርጠኝነት ያለውና በአማራ ክልል ሆነ በመላው ሀገራችን ህግ ማስከበር የሚደረጉ ጥረቶች የሚደግፍ ቢሆንም መንግስት በህግ ማስከበር ዘመቻው እያከናወነ ያለው የስራ አካሄድ ላይ እየታዩ ያሉ ግድፈቶች አሳሳቢውን አግኝቶታል። ለብልሹ አሰራርና ለዘፈቀደ ውሳኔ በተጋለጡ የክልሉ ህግ የማስከበር ዘመቻ እስካሁን ድረስ ከ4000 የሚበልጡ በክልሉ ነዋሪዎች መታሰራቸውን የክልሉ ባለስልጣናት አረጋግጠዋል። ከዘመቻው ጋር በተያያዘ ከገዢው ፓርቲ ጋር የፖለቲካና የሀሳብ ልዩነት ያላቸው ወገኖች የማሰደድና መሰል ችግሮች እየተመለከትን እንገኛለን። በዚህ ሂደት ውስጥ የጥቃት ሰለባ ከሆኑት መካከል የንቅናቄያችን አመራሮችና አባላት ይገኙበታል። በመንግስት እየተወሰደ ያለው እርምጃ የህጋዊነት ችግር ከዚህም ከዛም የታየበት ከመሆኑ ጋር ተይዞ ለበርካታ ትችትና ቅሬታ መነሻ የሆነ ሲሆን አጋጣሚውን ተጠቅሞ ክልሉን የማተራመስና ርካሽ ፖለቲካ ተርፍ ለማግበስበስ የቋመጡ ግለሰቦችና ቡድኖችንም እየተመለከትን እንገኛለን። አሸባሪነት ከሚመራው የትግራይ ወራሪ ጦር ጋር ሲደረግ በነበረው ጦርነት ወራሪውን ጦር መንገድ ለቃችሁ ወደ 4 ኪሎ አሳልፉት እያሉ ሲቀሰቅሱ የነበሩና ህዝባችን ላይ ከፍተኛ የሆነ ሰብአዊና ቁሳዊ ውድመት ሲያደርሱ ድጋፍ ያድርጉ የሽብር ቡድኑ አፈቀላጤዎች ዛሬም ለአማራ ተቆርቋሪ መስለው በመቅረብ አማራ ክልል ላይ መሬት አንቀጥቅጣ አመጽና ሰልፍ ጥሪ በማድረግ ስለ ሶስተኛ ዙር ወረራ ዝግጅት ላጠናቀቀው የጠላት ወራሪ ኃይል ከውስጥ በር ለማስከፈትና መንገድ ለመጥረግ ከጣራ በላይ እየጮሁ ይገኛሉ። ፓርቲያችን አብን በመንግስት እየተወሰደ ያለው እስር ላይ እየታዩ ያሉ ግድፈቶች እያሳሰበ ያለውን ያክል ዲጂታል ወያኔ ኢትዮ 360 እየተባለ የሚጠራው ሚዲያና መሰል የአሸባሪነት ተከፋይ ሚዲያዎች አጋጣሚውን ተጠቅመው ክልሉን የቀውስ ማዕከል ለማድረግ እያደረጉት ያለው ሰፊና የተቀናጀ ዘመቻ ያሳስበዋል። በመሆኑም አንደኛ የህግ በላይነትና ስርዓትን ህግን እየሸራረፉና መብቶችን እየጣሱ ማረጋገጥ የማይቻል በመሆኑ የአማራ ብሔራዊ ክልላዊ መንግስት እያከናወነ ያለውን የህግ ማስከበር ዘመቻ በህግ አግባብ ብቻ እንዲያከናውን እያሳሰበን ክልሉ እያከናወናቸው ያሉት የጅምላ እስር ለብልሹ አሰራርና የዘፈቀደ ውሳኔ ተጋላጭ በመሆናቸው በአስቸኳይ እንዲቆሙ ጥሪያችንን እናስተላልፋለን። ሁለተኛ የክልሉ መንግስት እየወሰደ ባለው እርምጃ የአብን አመራሮችና አባላትን ጨምሮ ባላቸው የፖለቲካ አመለካከት ልዩነት ምክንያት በግለሰቦች ላይ የተፈጸመ ያለው እስር እንዲቆምና በፖለቲካ አቋማቸው ምክንያት እየታሰሩ ያሉ ሰዎች ያለአንዳች ቅድመ ሁኔታ እንዲፈቱ እንጠይቃለን። ሶስተኛ የክልሉ መንግስት እየወሰደ ባለው የህግ ማስከበር ዘመቻ ሂደት እየታዩ ያሉ ችግሮችን ሰበብ በማድረግ የአማራ ክልል የግጭት ማዕከል ለማድረግ እየሰሩ ያሉ ግለሰቦችና ቡድኖችን አብን በጽኑ የሚያውቅ ሲሆን ጠላት ጦርነት ለመክፈት በዘጋጀበት ወቅት የአመፅ ጥሪ ማድረግ ያለበትን አጠቃላይ የጸጥታ አካባቢ ሁኔታ የዘነጋና ኃላፊነት የጎደለው ተግባር ከመሆኑ በላይ ለጠላት የሚደረግ ስልታዊ ድጋፍ በመሆኑ የአመፅ ጥሪ የሚያደርጉ አካላት ከድርጊታቸው እንዲቆጠቡ ያሳስባል ሲል የአማራ ብሔራዊ ንቅናቄ በመግለጫው አስታውቋል። በሌላ መረጃ የአብን አመራሮችና አባላት በሙሉ እንደግለሰብ በዚህ ውስጥ እንደሌሉበት ሊገልጽላችሁ ወዳለው ሲሉ የተከበሩ አቶ ዩሱፍ ኢብራሂም መልእክት አስተላልፈዋል። እስካሁን ድረስ የአማራን ህዝብና አጠቃላይ ኢትዮጵያን ህዝብ ብሎም የሀገራችን ኢትዮጵያ ፍላጎቶችና ጥቅሞች በመርህ አስታርቀን ለማራመድ የፍትሐዊ አማካኝነት ስር ስንተገብር መቆየታችን ይታወሳል። በዚህ ረገድ አንኳር የሆኑት የአማራ ጥያቄዎች ከመብት፣ ከነጻነት፣ ከእኩልነት፣ ከፍትህና ከዲሞክራሲ ጉዳዮች ጋር ተያዙ በመሆናቸው በሀገር ወዳድ ኢትዮጵያና በጎ በሆኑ የፖለቲካ ኃይሎች ጭምር ተቀባይነት ለማግኘት በቅተዋል። ይህ ሆኖ በአማራ ህዝብ ስም ስለተደራጀና ስለተሰየመ ትግላችን በዋናነት የህዝቡ ፍላጎቶችና ጥቅሞች ማዕከል ማድረግ እንዳለበት ሊዘነጋ አይገባም። ሰሞኑን በህዝባችን በተለይም በአማራ ወጣቶች በማህበራዊ አንቂዎች በአብን አባላትና አመራሮች እንዲሁም በፋኖች ላይ ጅምላ ወከባና ስርዓት እየተፈጸመ ይገኛል። በዚህም ሰፊ የተቃውሞ ድምጽ ተሰምቷል። ጉዳዩን በተመለከተ በዛሬው ዕለት በአብን ገጽ የአቋም መግለጫ ወጥቷል። ለጊዜው በዲጂታል ጉዳዩ ዙሪያ ተጨማሪና ዝርዝር ሀሳቦችን የመሰንዘር ፍላጎት እንደሌለኝ በትህትና እየገለጽኩ ነገር ግን አንደኛ የተፈጸመውን ጥሰትን መረዳትና ለመቃወም ይህን ያክል ረጅም ጊዜ አያስፈልግም የሚል እምነት አለኝ። ሁለተኛ አሁንም ቢሆን አስፈላጊው ከህግ የበላይነት መርህ ጋር በጽኑ የተፋጠውን የአፈናና የስርዓት ተግባር በልኩ መቃወም ብቻ መሆን ነበረበትም። በዋናነት መግለጫው በስርዓቱ ዙሪያ የታዩ ጥሰቶችን በማንሳትና ተቃውሞን በማስመዝገብ ላይ ብቻ ትኩረት ማድረግ እንደሚገባ እገነዘባለሁ። ሶስተኛ በተለያዩ መልኩ ለረጅም ጊዜ ወዲያና ወዲህ ሲሰነዘሩ የቆዩ ጉዳዮችን ማጣቀስ ትክክል አይደለም። ወቅቱን የማይመጥን ሲሆን ይባስ ብሎ በተዘዋዋሪ መንገድ ለተፈጸሙና አፈና ድጋፍ እንደመስጠት ሊያስቆጥር ይችላል የሚል ስጋት ይሰማኛል። ስለሆነም ለመላው ህዝባችን፣ ለአባላቶቻችን፣ ለደጋፊዎቻችን በተለይ በእስር ላይ የሚገኙት የአብን አመራሮችና አባላት በሙሉ እንደ ግለሰብ በዚህ ውስጥ እንደሌሉበት ልገልጽላችሁ እወዳለሁ ሲሉ አቶ ዩሱፍ ኢብራሂም በማህበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል።
በሌላ የጥንቃቄ መረጃ ወደ ባህር ዳር ከተማ የመከላከያ ደህንነት ሰራተኞች ኦሮምኛ ተናጋሪ ሰራዊት አባላት እየገቡ መሆኑን መረጃ አድርሶናል። በኦህዴድ መንግስት ቀጭን ትዕዛዝ ልዩ ኦፕሬሽን ለመፈጸም የታሰበ ይመስላል የሚሉት የውስጥ መረጃ ምንጮች በዛሬው ዕለት እንጅባራ የቆመ አይሩፍ መኪና የአማራ ልዩ ኃይል ድንገት አስቆሞ የጠየቀው ግለሰብ ወደ ባህር ዳር ለቤተሰብ ጥያቄ እንደመጣ ቢናገርም ጠበቅ ያለ ክርክር ሲያደርጉበት መንግስት ልኮት እንደመጣና ብቻውን አለመሆኑን ተናግሯል። የደህንነት መታወቂያን በመከላከያ ስራ ምድብ የሰራዊት አባል መሆኑን አረጋግጧል ሲል የባልደራሱ ከፍተኛ አመራር አቶ ስንታየሁ ቸኮል በማህበራዊ ትስስር ገጻቸው መረጃውን አጋርተዋል። እዚህ ጋር የተያዘ መረጃ ለቀድሞ የአማራ መከላከያ ሰራዊትና የልዩ ኃይል ነበራቸው ፋኖና የአማራ ልሂቃን ላይ ያተኮረ ኦፕሬሽን በቁጥር 2 እቅዱ ተመላሽ መከላከያ ሰራዊትና የልዩ ኃይል አባላት ላይ ከባድ ኦፕሬሽን ታቅዷል። ከዚህ ጀርባ የታቀደ ሌላ ሀሳብ መኖሩንም የውስጥ መረጃዎች ጠቁመዋል። ስለሆነም የቀድሞ የአማራ መከላከያ ሰራዊትና የልዩ ኃይል አባል የነበራችሁ ጥንቃቄ አድርጎ አፈና ወደ እናንተ ሊመጣ ነው። ሴራውንም ለማክሸፍ ተዘጋጁ። ይህ መረጃ በፍጥነት ለሚመለከታቸው የቀድሞ መከላከያና የልዩ ኃይል አባላት አድርሶም መረጃን ቀድመን ለማድረስ የወገናችን ደህንነት እናስከብር ሲል እስር ብሮድካስት መረጃውን አጋርቷል። በሌላ መረጃ መሪ ወዳጁን በተመለከተ ከምስራቅ አማራ ፋኖ ወቅታዊ ጉዳይ የሰጠ መግለጫ ሰሞኑን የምስራቅ አማራ ፋኖ የእጅ ወልዲያ ቅርንጫፍ አባላቶቻችን ላይ የተደረገውን ግድያና አፈና እያወገዝን ከዚህ ጋር ተያይዞ በፋኖ አርካው መሪ ወዳጁን ላይ እና በምስራቅ አማራ ፋኖ ላይ ከህዝብ ለመነጠል ታቅዶ ማህበራዊ ሚዲያ ላይ ሐሰተኛ ወሬ ሲዘዋወር እያየ ነው። ከዚህ ጋር ተያይዞ ግንቦት 12 2014 ዓ.ም ወልዲያ በምስራቅ አማራ ፋኖ አባላቶችና ሌሎች ንጹሃኖች የተደረገውን ግድያና አፈና አስመልክቶ ፋኖ አርካው መሪ ወዳጁ ከጸጥታ አመራሮች በስልክ ስለ ሁኔታው ሲጠየቅ ወልዲያ ላይ ምንም አይነት ሰራዊት የለኝም፣ ሰራዊቱ የግንባር ላይ ብቻ ነው የሚል ምላሽ እንደሰጠ ተደርጎ በማህበራዊ ሚዲያ ሲዘዋወር አይተናል። ስለሆነም ይህ ነውረኛ ድርጊት በዋናነት ዓላማው አርካው መሪ ወዳጁንም ሆነ ፋኖን ከዚህ ለመነጠል ፍጹም መነጠል የማይቻል ቢሆንም ያሰበ እንጂ የዋርካው መሪ ወዳጁም ይሁን የምስራቅ አማራ ፋኖ አቋም አለመሆኑን መላ የአማራ ሕዝብ እንዲያውቀው እንፈልጋለን ሲሉ የምስራቅ አማራ ፋኖ በመግለጫው አስታውቋል። በሌላ መረጃ የኤርትራው ፕሬዝዳንት የምዕራባውያን ፖሊሲ ዓለም አቀፍ ቀውስ እያስከተለ ነው አሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የምዕራባውያን ፖሊሲ ዓለም አቀፍ ቀውስ እያስከተለ መሆኑን ገልጿል። ፕሬዝዳንቱ የምዕራባውያን ፖሊሲ ቀድሞውንም እንዳልተሳካ ገልጿል። ኢሳያስ አፈወርቂ ይህን ያሉት 31ኛ የኤርትራ ነጻነት ቀን በማስመልከት በአስመራ ስቴዲየም ባደረጉት ንግግር ላይ ነው። ፕሬዝዳንት ኢሳያስ እንደ አውሮፓውያን አቆጣጠር በ1991 ከቀዝቃዛው ጦርነት ማብቃትና የምስራቅ ወቃም መፈረካከስ ወዲህ ያሉ ጊዜያት የአሜሪካና የተወሰኑ ምዕራባውያን የማይወክሉ ኃይሎች አስተሳሰቦች የበላይነት የተስተዋሉባቸው እንደነበሩ ገልጸዋል። ምዕራባውያን ፖሊሲዎቻቸውና ፍላጎቶቻቸውን በተቀረው ዓለም ላይ ለመጫን ያደረጉት ሙከራ ስኬታማ ሊባል እንደማይችል ገልጸው ይህ አካሄድ አሁንም ቢሆን ግን አደገኛ እንደሆነ ተናግረዋል። አሁን ላይ ዓለም አቀፍ ማህበረሰብ ትኩረት የሳበው ሩሲያ ዩክሬን ጦርነት ምዕራባውያን የሩሲያን ጎረቤቶች እንደ መሳሪያ በመጠቀም ሞስኮን ለማንበርከት ሲከተሉት የቆየ የተሳሳተ ፖሊሲ ውጤት መሆኑንም በአብነት አንስተዋል። ፕሬዝዳንቱ የምዕራባውያን የተሳሳተ ፖሊሲ በዚህ አላበቃም የሚሉት ፕሬዝዳንቱ አሜሪካና አገሮቿ ታይዋንን እንደ ሽፋን በመጠቀም ቻይና ለመተናኮስ የሄዱበት ያለው መንገድ አደገኛ መሆኑን ተናግረዋል። የምዕራባውያን ፖሊሲ በተለያዩ ዓለም አቀፍ ክፍሎች ቀውስ እያስከተለ እንደሆነ ያነሱት ፕሬዝዳንቱ ከቻይና ጋር ሊፈጠር የሚችለውን ግጭት ከሩሲያ የባሰ ሊሆን ይችላል የሚል ስጋት አለኝ ብለዋል። ኤርትራ ከምታካሄድ ውስጥ ሀገራዊ ግንባታ በዘለለ በአካባቢና በዓለም አቀፍ ደረጃ የራሷን እንደምትጫወት ፕሬዝዳንት ኢሳያስ አፈወርቂ አስታውቋል።